ነፋሻማ ቦታ ፓርክ ነው እንዴ እንዳይሉኝ ደግሞ የካሜራው ሃርድ ዲስክ ፌል ካረገ ካሜራው እንደማይሰራ ያውቃሉ። ብዙ ሰዎች የማያውቁት ኤንቪአር እና ዲቪአራችን ላይ የምንገጥመው ሃርድ ዲስክ ፌል እንደሚያደርግ። ብዙ ጊዜ ሰዎች ሃርድ ዲስካቸው ፌል ማድረጉን የሚያውቁት ፕሌይባክ በተንን ተጭነው ወደ ኋላ የቀረጹትን ኢንሲደንት ለማየት በሚጥሩበት ሰዓት ሃርድ ዲስካችን ወይም ደግሞ ስፔሲፊክሊ ኤንቪአሩ ምንም አይነት የቀረጸው ነገር አለመኖሩን ሲመለከቱ ከምናደርጋቸው የመጀመሪያ ጥንቃቄዎች ውስጥ አንዱ ሰርቬለንስ ሃርድ ዲስክ መጠቀማችንን ማረጋገጥ አለብን። ማንኛውንም ሃርድ ዲስክ አንስተን ለሲሲቲቪ ካሜራ መጠቀም የለብንም፣ ካልሆነ ፌል ሊያደርግብን ይችላል። ሁለተኛው ልናደርገው የሚገባው ጥንቃቄ ሃርድ ዲስካችን የሚገጠምበት ኤንቪአር ጥሩ አየር ባለበት ወይም ደግሞ ኦቨርሂት በማያደርግበት ቦታ ልንገጥመው ይገባል። ራክም የምንጠቀም ከሆነ ፋን ያለው ራክ ቢሆን በጣም ይመረጣል። ሶስተኛው ደግሞ ፓወር ፍላክቹዌሽን ነው። የኃይል መለዋወጥ በሚያጋጥምበት ጊዜ ሃርድ ዲስካችን ፌል ሊያደርግ ይችላል። ስለዚህ እንደ ዩፒኤስ እና ስታብላይዘር ዲቫይሶችን በመጠቀም ፓወር ፍላክቹዌሽን ሊያስከስተው የሚችለውን የሃርድ ዲስክ ፌሊየር መከላከል እንችላለን። ስለዚህ ኦብቪየስ ኩዌስችኑ ሃርድ ዲስካችን ፌል ማድረጉን በምን እናውቃለን? አንደኛው ከኤንቪአራችን እንደዚህ አይነት ድምፅ እንሰማለን። ሁለተኛ ደግሞ በስልካችን ፕሌይባክ ለማየት በምንጥርበት ጊዜ ኖ ቪዲዮ የሚል ነገር ያሳየናል። እነዚህ ዋና ዋና ሃርድ ዲስካችን ፌል ማድረጉን የሚያሳዩን መንገዶች ናቸው። ነፃ የደህንነት ካሜራ ገጠማ፣ እንደዚሁም ካሜራ መግዛት ለምትፈልጉ ሱፐር ሲኩሪቲ ሶሉሽን ብላችሁ ከስር በማስቀምጥላችሁ ስልክ በመደወል ልታገኙን ትችላላችሁ። መልካም ጊዜ።